እንደ ደላው ሰው ትቀመጣለህ ዱርሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለፈው ደርደርቶብሃል አረቀይረው መሄጃ የለክ አንተ ዘዋሪ ቁጭ ብለታ ያለህ ቶምና ጄሪ ፀጉርህም ገብቷል ታችን ተቀዷል ብብትህማ ጠረን ቀይሯል ጥርሴ እርገፍ እኔ አልዋሽህም ምንም አትስጋ ሚስት ተኝታለች ከእኔ ጋራ ብድርህ ብዙ ነው ወዲያህ በርህን ያንኳኳል አሁን አከራየ አንተ ከቱ በሩበት የቤክራ ከሙኛ አቤት ትለኛለህ ችጋራም ስልህ ችጋራም አቤት በላንተ ችጋራም አቤት ጎበዝ ችጋራም አቤት ችጋራም ችጌ ችጋራም ያው የመጀመሪያ ልጅ እንደሆነ መጠን ያው መኪና ምናምን ያስፈልጋል። ሴቶቹም እየመጡ ነው አይደለ? አዎ አባዬ ያው እየመጡ ነው። አይ ምንም አትፈኝ ማለት መኪናውን አንዳንዴ ይዘው ውጣ ምናምን ከጓደኞች ጋር ተገናኝ ምንም መኪና ማለት በጣም ሲምፕል ነገር ነው ልጅ በጣም መኪና ማለት በጣም ሲምፕል ነገር ነው። አትፍራ በቃ እሺ አባዬ። ኧረ ችግር የለም በደንብ በቃ ተጠንቅቄ ነው ማሽከረከሩ ምንም ሀሳብ አይገባ። ዋናው ነገር የሰው ልጅ ነው ገብቶሃል? የሰው ህይወት አትጉዳ እንጂ መኪናው ምንም እርገጠው ለምን ገደል አታስገባውም ችግር የለም። እሺ አሁን ከየት ነው የምንጀምረው? መጀመሪያ ያው ሞተር ቁልፍ እናስነሳለን። አይደለም ሞተር አይደለም። እሺ መጀመሪያ ቤልት ነው የሚታሰረው። አንተ ገንገበት መጀመሪያ ቤልት ነው የምታሰረው አንተ ውሻ። እሺ ቤልት መጀመሪያ ቤልት። እሺ አባ ፍሪሶን እርግጠው ፍሪሶን እርግጠው። አባዬ ሞተር እኮ አላስነሳውም ገና። አምስተኛባሽ ልገለብጠኝ ነው ገና መኪናውን ሳልጀምረው። ነግደለኝ አላማህማ እኔ አባትህን ገለ መኪናውን ልትወርስ ነው አይደለ? አታፍጣተ ጡንቻ ራስ ቀማላ ወረድ ወይ የታለሽ? ቆሜ ያለው እኮ እኔ ለምልክት አይመችም ሰፈሩ። ምን ምልክት ልስተሽበት? የሆነ ጉቶ ሰውዬ ይታይሻል? አሁን አለፈ የሚታይሽ ከሆነ መሀል ላይ ሰው የለም። ጉቶ ሰውዬ የሆነ የማይሆን ቅርጽ ይታይሻል? የሆነ አንድ ሰው እያለፈ አናገሽ ወይ አንድ ምን አልሽ? ጉቶ አልሽ አሁን እያለፈ ጉቶ አልሽ አናገሽ ወይ አይታይሽም? የሆነ ሽንቅል ያለ ነገር በርጩሜ ነገር ነው ወንድሜ። ሽንቅል ያለ ሰው አይታይሽም ወይ? ምንድነው የምትወራው? ሰፈሩን ታውቃለህ? ሽንቅል ይላል እንዴ? በእናታችሁ ምን ሆነ ነው አባቴ? ስልክ ላይ ሄሎ ምን ሆነ ነው? በእናትህ ስልክ ላይ ነኝ አባቴ። ዞር በል አይታይኝም ነው የምትይው እኮ። ይኸውልሽ መሀል ላይ ስትሆኚ የሆነ ገጦ ነገር አለ። ገጦ እንደዚህ ግጥጥ የሆነ ገጦ ሰውዬ ይሆናል። ወንድሜ ማንንም ነው ስለምትይው? በቃ አንዴ ስልክ ላይ ማንንም የለም እዚህ ሰፈር ላይ ማንንም የለም። እስቲ አንተ ነገራቱ ገጦ ነኝ በል። ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ። አንተ ነህ ሽንት ቤት መጣጭ አቴ ሽንት ቤት መጣጭ ይባል ራስህ እኮ ያልኩህ። ዝም በል። ማን ነው የሚለው? የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባሉት። መጠጥ ይላል ጁስ ነው። እሺ ቶ ይቅርታ አባቴ። ገብተህ መጠጥ አድርገህ ውጣ። አንተ አሰማም እንዴ? በሽተኛ ነህ? ያማል መጠጥ አትበለኝ። ይቅርታ እሺ። ልምድ ሆነብኝ። መጃስኮ ምንድን ነው? ይሄ ሽንት ቤት ሙቀት መለኪያ ነው። ሙቀቱን ለክቼ ነው የምመጣው ሽንት ቤቱን። አዎ በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለ ነው በጭስ መልክ ነው እንጂ የሚወጣው ኢቫፖሬሽን ምናምን። ነይ አንቺ ሌባ ነሽ መሰለኝ። አይ ሌባ አይደለም ማለት ሽንት ቤት ከዚህ በፊት ታውቃለህ? ከዚህ በፊት መጥቼ አላውቅም። ስራ ምንድን ነው? ስራዬን ባንክ ቤት ነው። በየቤቱ እየዞርኩኝ አካውንት ማስከፍት። ውጣ ያልከው ልጁ ለምንድን ነው? የት ሂድ? አካውንት ከፍቶ ይመለሳል እኮ ሽንት ቤት ይመለሳል። አካውንት እንዲከፍት ነው። ጊዜ የለህም አንተ? እንዴት? አይ ጠብቀዋለሁ እኮ መጥቼ ይባላል።